بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ዛሬ ደግሞ በአዲስ ታሪክ ተመልሰናል። በጅብሪል ዓለይሂ ሰላም እጅ ያለቁት አምስቱ ተሳላቂዎች በአላህ ትእዛዝ በመላኢካው ጅብሪል ዓለይሂ ሰላም የተገደሉት አምስቱ ሰዎች ያልተሰማ ታሪክ። በእስልምና ታሪክ መጀመሪያ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን በጀመሩበት ወቅት ብዙዎች መልእክቱን አስተባበሉ፣ ተቃወሙ። ነገር ግን ከአስተባባዮች ሁሉ አልፈው በነቢዩ ሰለላሁ ዐለይሂ ወሰለም ላይ በማሾፍ ስማቸውን በማጥፋትና አማኞችን በማሰቃየት ምልክት የሆኑ 5 ተደማጭነት ያላቸው የቁረይሽ መሪዎች ነበሩ። እነዚህ ሰዎች በቁርአን ውስጥ ተሳላቂዎች ሙስተህዚኡን ተብለው ተጠርተዋል። እነዚህ ሰዎች መለኮታዊውን ራእይ መካድ ብቻ አልነበረም ስራቸው። የተልእኮውን መንገድ በሁሉም አቅጣጫ ለማጨናገፍ ሌት ተቀን ይተጉ ነበር። ከነዚህ ጣዖት አምላኪዎች መካከል በቁረይሽ ውስጥ ከፍተኛ ተሰሚነት ያላቸው 5 ሰዎች ነበሩ። እነዚህ 5ቱ በቁርአን ውስጥ በስም ተለይተው ተሳላቂዎች ተብለው ተጠርተዋል። በአላህ ሱብሓነሁ ወተዓላ ተአምራት አፌዙ። በመላእክተኛውም ሰለላሁ ዐለይሂ ወሰለም ላይ ተሳለቁ። እውነት ወደ ሕዝቡ እንዳይዳረስ ታላቅ እንቅፋት ሆኑ። ፍጻሜያቸው ግን እጅግ አዋራጅ ነበር። እንደ ሌሎቹ ከሃዲያን ሳይሆን አላህ ሱብሓነሁ ወተዓላ እነዚህ 5 ተሳላቂዎች ላይ እርምጃ እንዲወስድ የመላእክት አለቃ የሆነውን ጅብሪልን ዓለይሂ ሰላም ወደ ምድር ላከው። ለመሆኑ እነዚህ 5 ሰዎች እነማን ነበሩ? አላህ ሱብሓነሁ ወተዓላ ለሁሉም የመካ ሕዝቦች ማስጠንቀቂያና ማንቂያ ይሆኑ ዘንድ ለምን በልዩና በተለያየ የአሟሟት ቅጣት ለያቸው? አሟሟታቸውስ እንዴት ለእስላማዊ ዳዕዋ የአዲስ ምዕራፍ መጀመሪያ ሆነ? ዛሬ የምንመለከተው በመላኢካው ጅብሪል ዓለይሂ ሰላም ስለተገደሉት 5 ሰዎች ልብ የሚነካ ታሪክ ነው። የድብቅ ዳዕዋና የጣዖት አምላኪዎች ግፍ። እስልምና በመጀመሪያዎቹ ጊዜያት 4 ዋና ዋና ደረጃዎችን አልፏል። ከድብቅ ዳዕዋ ወደ ግልጽ ዳዕዋ፣ ከዚያም ቀስ በቀስ ጠንካራ መሠረት መገንባት፣ ሕግጋትና ሥርዓቶችን መከተል። በዚህ ታሪክ ወደ መጀመሪያ ምዕራፍ እንመለሳለን። ነቢዩ ሰለላሁ ዐለይሂ ወሰለም ሕዝቡን በድብቅ ይጠሩ ወደ ነበረበት ጊዜ ከባድ እንቅፋት ሆኖባቸው ነበር። በወቅቱ ከጣዖት አምላኪዎች የሚደርስባቸው ግፍና መከራን በግልጽ እንዳያስተምሩ ከባድ እንቅፋት ሆኖባቸው ነበር። እነዚያ የመጀመሪያዎቹ 3 ዓመታት በአላህ መልእክተኛ ሞራል ውስጥ እጅግ ከባድ ፈተና ነበሩ። ነገር ግን ከማንኛውም ሰብአዊ ጠላት በላይ የሆነ መለኮታዊ ድጋፍ ነበራቸው። የጣዖት አምላኪዎቹ ትዕቢትና ጥላቻ እየጨመረ ሲሄድ የአላህ ሱብሓነሁ ወተዓላ እርዳታ በመላኢካው ጅብሪል ዓለይሂ ሰላም በኩል ለነቢዩ ሰለላሁ ዐለይሂ ወሰለም እስኪመጣ ድረስ 5ቱ በጭካኔያቸው ጎልተው ወጡ። 5ቱ ተሳላቂዎች እነማን ነበሩ? እነዚህ 5 ሰዎች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በማሾፍ ይታወቁ ነበር። እነርሱም ወሊድ ኢብነ ሙጊራ፣ አስ ኢብነ ዋዒል፣ ሐሪዝ ኢብነ ቀይስ፣ አስወድ ኢብነ አልሙጠሊብ እና አስወድ ኢብነ ዓብድ ያጉዝ ናቸው። አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ከመላኢካው ጅብሪል ዓለይሂ ሰላም ጋር እያሉ 5 ሰዎች አለፉ። ከመካከላቸው ወሊድ ኢብነ አልሙጊራ አንዱ ነበር። እርሳቸውም ለጅብሪል ዓለይሂ ሰላም ግፉንና ስድቡን ተማረው አወቁት። እርሱም ወደ ወሊድ እግር ጠቆመና የአላህንም ሱብሓነሁ ወተዓላ ጥበቃ እንዲህ ሲል አበሰረላቸው። እኛ በተሳላቂዎቹ ላይ በርግጥ በቅተንልሃል። ይህ አንቀጽ የወረደው በነቢዩ ሰለላሁ ዐለይሂ ወሰለም ላይ ይሳለቁ ለነበሩ 5 መሪዎች ሲሆን ቀዳሚው ግን ወሊድ ነበር። እርሱ የታላቁ ሙስሊም ጀግና የአላህ ሰይፍ በመባል የሚታወቀው የኻሊድ ኢብን አልወሊድ አባት ነበር። ወሊድ ከእስልምና በፊት በነበረው ዘመን የፍትህ ተምሳሌት ተደርጎ ይታይ ነበር። ሀብታም ከመሆኑም በላይ በየዓመቱ ለካዕባ ልብስ ያለብስ ነበር። ነገር ግን የሁሉ ክብርና ጥበብ ቢኖረውም መልእክቱ ሲመጣ እስልምናን ለመቀበል ፈቃደኛ አልሆነም። ከነቢዩ ሰለላሁ ዐለይሂ ወሰለም ቀንደኛ ጠላቶች አንዱ ሆነ። መልእክቱን የካደው ይዘቱን ስላላመነበት ሳይሆን በትዕቢቱ ነበረ። እርሱ የቁረይሽ አለቃ ሆኖ እያለ
ለሙሐመድ ሰለላሁ ዐለይሂ ወሰለም ራእይ ወይም ወሕይ መውረዱን ሊቀበል አልቻለም። ወሕይ ለሙሐመድ መጥቶ እኔ የቁረይሽ አለቃ ልቀር ነውን ሲል በትዕቢት ተናገረ። ምንም እንኳ የቁርአን ቃል ልቡን ቢነካውም በኩራት ምክንያት ግን ለማመን ፈቃደኛ አልሆነም። ወሊድ ኢብን ሙጊራ አንድ ቀን ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣ። እርሳቸውም ቁርአን ቀሩለት። በዚህ ጊዜ ልቡ ተነካና እንዲህ አለ፣ ወላሂ ከእርሱ ከሙሐመድ የምሰማው ንግግር ጣፋጭነት አለው፣ ውበትም አለው። የታችኛው ክፍሉ ዝናብ እንደሚጠጣ መሬት ለም ነው፣ የላይኛው ክፍሉ ደግሞ ፍሬያማ ነው። ይህ የሰው ንግግር ሊሆን አይችልም ብሎ መስክሮ ነበር። ነገር ግን አቡ ጀህል ይህንን ሲሰማ ወሊድ እስልምና ሊቀበል ነው ብሎ በመስጋት ወደ እርሱ በመሄድ ሕዝቦችህ አንተን ለመርዳት ገንዘብ እየሰበሰቡ ነው፣ ምክንያቱም አንተ ከሙሐመድ ገንዘብ ለማግኘት ሄደሃል ይላሉ በማለት ክብሩን ነካው። ነገር ግን በመጨረሻ የሕዝቡን ተቀባይነት ላለማጣትና ክብሩን ለመጠበቅ ሲል ቁርአንን ድግምት ነው ብሎ በክህደት ፈረጀው። ትዕቢቱ ዓይኑን ጋረደው። አላህ ሱብሓነሁ ወተዓላ ለዚህ ትዕቢቱና እውነትን ለባለቤቱ ከመስጠት ይልቅ ድግምት ብሎ በመሰየሙ አሰቃቂ ቅጣት እንደሚጠብቀው እንዲህ ሲል አስጠነቀቀ። በቅርቡ ሰቀር ገሃነም ውስጥ አገባዋለሁ። ሰቀርም ምን እንደሆነች ምን አሳወቀህ? አታስቀርብ፣ አትተውም። ለቆዳዎች አቃጣይ አጥቁር ናት። ሱረቱል ሙደሲር የወሊድ ኢብኑል ሙጊራ አሟሟት። አንድ ቀን ወሊድ መንገድ ላይ ቀስቶችን እያዘጋጀ ከነበረ ሰው አጠገብ እያለፈ ሳለ የወደቀች ቀስትን ሲረግጥ ቁርጭምጭሚቱን ተወጋና ከእግሩ ደም መፍሰስ ይጀምር። ግን ደሙን ማስቆም አልቻለም። አንዳንዶች ኩሩ ስለነበር ቀስቱን ለመንቀል ፈቃደኛ አልሆነም ይላሉ። ጅብሪል ዓለይሂ ሰላም በዚያች ቦታ ላይ ምልክት ስላደረገባት ቁስሉ ሊድን አልቻለም። ደሙ እየፈሰሰ እግሩም እየመረቀዘ ለረጅም ጊዜ ይሰቃያል። በመጨረሻም በትዕቢት የተወጠረው ሰው ቁርአንን ያላገጠበት ምላሱ ሳይሆን አንዲት ትንሽ ቀስት እግሩን ወጥታ ወደ መቃብር አወረደችው። በአላህ ሱብሓነሁ ወተዓላ ትእዛዝና በጅብሪል ዓለይሂ ሰላም እጅ የተፈጸመ ተገቢ ፍጻሜ። አስ ኢብኑ ዋኢል ትዕቢተኛው ጨካኝ። ሁለተኛው ተሳላቂ ሌላው የቁረይሽ ባላባት አስ ኢብኑ ዋኢል ነበር። እሱ ለነቢዩም ሰለላሁ ዐለይሂ ወሰለም ሆነ ለቁረይሽ ሕዝብ ጨካኝና ግፈኛ ነበር። በድሆችና በየቲሞች ላይ ይጨክን ነበር። በትንሣኤ ቀንም ያሾፍ ነበር። አንድ ቀን የበሰበሰ አጥንት ይዞ ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመምጣት በእጁ ፈጭቶ ጌታህ ይህን አፈር ከሆነ በኋላ ሕይወት ሊዘራበት ይችላልን? ሲል አፌዘ። አላህም ሱብሓነሁ ወተዓላ በሱረቱል ያሲን ምላሽ ሰጠው። ሰውየው እኛ ከጠብታ ኑጥፋ የፈጠርነው መሆናችንን አላየምን? ወዲያውም እርሱ ግልጽ ተከራካሪ ይሆናል። ለእኛም ምሳሌን አደረገልን፣ መፈጠሩንም ረሳ። አጥንቶች እርሳቸው የበሰበሱ ሆነው ሳሉ ሕያው የሚያደርጋቸው ማን ነው? አለ። ሙሐመድ ሆይ በላቸው፣ ያ በመጀመሪያ ጊዜ የፈጠራት ሕያው ያደርጋታል፣ እርሱም በፍጡር ሁሉ አዋቂ ነው። ሱረቱል ያሲን። ጭካኔው የትየለሌ ነበር። ታላቁ ሰሓባ ኸባብ ኢብን ዓርት አንጥረኛ ነበር። ለአስ ኢብን ዋኢል ሰይፍ ሰርቶለት የድካሙን ዋጋ ገንዘብ እንዲሰጠው ይጠይቀዋል። የአስ ኢብን ዋኢል ምላሽ ግን ሙሐመድን እስካልካድክ ድረስ 1 ሳንቲም አልሰጥህም አለው። ኸባብም በአላህ እምላለሁ ብትሞትና ዳግም ብትቀሰቀስ እንኳ መሐመድን አልክድም ሲለው አስ ኢብን ዋኢልም ተሳለቀበት። እሺ እንግዲያው ስትሞትና ዳግም ስትቀሰቀስ ያኔ ሀብትና ልጆች ይኖሩኛል፣ በዚያን ጊዜ ከፍልሃለሁ አለው። በነቢዩ ሰለላሁ ዐለይሂ ወሰለም ልጅ ሞት ጊዜም መሐመድ ዘር አልባ መካን ነው በማለት ልባቸውን ሰበረ። አላህም ሱብሓነሁ ወተዓላ በሱረቱል ከውሰር ዘላለማዊ ስም ያለው እሱ ነቢዩ መሆናቸውንና ጠላቱ ግን ዘር አልባ መሆኑን አበሰረ። ጅብሪል ዓለይሂ ሰላም ለነቢዩ ሰለላሁ ዐለይሂ ወሰለም
ይህንን ሰው እንዴት ታየዋለህ አላቸው። እርሳቸውም እርሱ የአላህ መጥፎ ባሪያ ነው አሉት። እርሱም እኛ በቅተንሃል አላቸው። አልዓስ አንድ ቀን በአህያ ላይ ሆኖ ወደ ተራራ ሲወጣ አህያዋ ጣለችውና እግሩ ተሰበረ። በጅብሪል ምልክት የተደረገበት በመሆኑ ቁስሉ በፍጥነት ወደ ከባድ ኢንፌክሽን ተለወጠ። እየመረከዘና እየገማ በመሄዱ ከሽታው የተነሳ ሰዎች ሊቀርቡት አልቻሉም። ያ ኩሩና ተሳላቂ ሰው በአልጋ ላይ ተጣለ። በመጨረሻም በዚያ ሕመም እየተሰቃየ ሞተ። ሦስተኛው ተሳላቂ ሐሪት ኢብን ቀይስ ይባላል። እስልምናን ሲቃወም ሙሐመድና ባልደረቦቹ ከሞቱ በኋላ እንቀሰቀሳለን ብለው ራሳቸውን አታለዋል። በአላህ እምላለሁ የሚያጠፋን ጊዜና የዕድሜ መግፋት እንጂ ሌላ አይደለም ይል ነበር። እርሱ በተለይ ከሞት በኋላ መቀስቀስን፣ ትንሣኤን በማስተባበልና በማሾፍ ይታወቅ ነበር። ሕይወትን በቁሳዊ እይታ ብቻ ይመለከት ነበር። ጅብሪል ዓለይሂ ሰላም ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ጠላቶቻቸውን ተራ በተራ እያሳያቸው ቅሬታቸውን እንዲገልጹ አደረገ። ወደ ሐሪስ ኢብን ቀይስ ሲደርሱ ጅብሪል ዓለይሂ ሰላም ወደ ሆዱ ጠቆመ። ይህም በአካል ሳይነካው በመለኮታዊ ምልክት ቅጣቱ እንዲጀምር ማድረጉ ነበር። አንድ ቀን ሐሪስ በጨው የተነከረ የደረቀ ዓሣ በላ። ይህ ምግብ ለጥማት ሰበብ ቢሆንም የእርሱ ግን መለኮታዊ ቅጣት የታከለበት ነበር። ዓሣውን ከበላ በኋላ እጅግ በጣም ጠማው። ውሃ መጠጣትም ጀመረ። ነገር ግን በጠጣ ቁጥር ጥማቱን ከመቁረጥ ይልቅ እየጨመረ ሄደ። ጅብሪል ዓለይሂ ሰላም በጠቆመበት ሆዱ ውስጥ ውሃው እንደ እሳት ይነድበት ጀመረ። ልክ እንደ ግመል ውሃ መጋት ጀመረ። ቤተሰቦቹና አገልጋዮቹ ውሃ ቢያቀርቡለትም አልጠገብኩም፣ ጥማቴ ያልበረደም እያለ ይጮህ ነበር። በመጨረሻም ሆዱ ከሚገባው በላይ ተወጥሮና አብጦ እስኪፈነዳ ድረስ ውሃ ጠጥቶ በአሰቃቂ ስቃይ ሞተ። ሐሪስ ኢብን ቀይስ በቂያማ ቀን የውሃ ጥማትንና ስቃይን አላምንም ብሎ ሲያፌዝ አላህ ሱብሓነሁ ወተዓላ ገና ሳይሞት በዱንያ ላይ በውሃ ጥማት ቀጣው። ይህም ፍጻሜ በመካ ለነበሩ ሌሎች ከሃዲያን ታላቅ ማስጠንቀቂያ ሆኖ አለፈ። አራተኛው ተሳላቂ አስወድ ኢብን አልሙጠሊብ የቁረይሽ መሪና የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት የኸዲጃ ረዲየላሁ አንሃ የአጎት ልጅ ነበር። ዝምድናው ለደግነት ሊገፋፋው ሲገባ እሱ ግን ነቢዩን ሰለላሁ ዐለይሂ ወሰለም በማጥቃትና በደሃ ሰሃቦች ላይ በማሾፍ የታወቀ ጠላት ነበር። አስወድ ነቢዩን ሰለላሁ ዐለይሂ ወሰለም በገንዘብ ሊደልላቸውና ከዲናቸው ሊያወጣቸው ሞክሮ ነበር። ሳይሳካለት ሲቀር ስድብና መሳለቁን አበረታ። እርሳቸውም በእርሱ ግፍ ተማረው እንዲህ ሲሉ ዱዓ አደረጉ። አላህ ሆይ ዓይኑንም አሳውረው ልጆቹንም ውሰድበት። አላህ ሱብሓነሁ ወተዓላ ዱዓቸውን ተቀበለ። ነቢዩ ሰለላሁ ዐለይሂ ወሰለም በበደላቸው ሰው ላይ ያደረጉት ዱዓ መሬት ጠብ ሳይል ተፈጽሟል። ልጆቹ በሙሉ በተለያዩ አደጋዎችና በበሽታዎች በሕይወት እያሉ ሞቱበት። ይህም ለትዕቢተኛ ሰው እጅግ ከባድ የሆነ የልጅ ሞትና የዘር መቋረጥ ቅጣት ሆነበት። ይህ ትልቅ የሐዘን ብትር ቢሆንም አስወድ ለልጆቹ እንዳያለቅስ በቁረይሾች ተከለከለ። ምክንያቱም ቁረይሾች ሙስሊሞች በሐዘናችን እንዳይደሰቱብን ለሙታኖቻችሁ እንዳታለቅሱ የሚል ትእዛዝ አውጥተው ነበር። ልቡ በሐዘን እያረረ ሳያለቅስ በመቅረቱ ከባድ የሥነ ልቦና ስቃይ ደረሰበት። የመጨረሻው ውድቀት ጅብሪል ዓለይሂ ሰላም አረንጓዴ ቅጠል ይዞ የአስወድን ፊት መታው። በዚያም ቅጽበት ዓይኑ ጠፋ። አንድ ቀን ከልጆቹ ጋር ከቤት ወጥቶ ሳለ አንድ ሾህ እግሩን ይወገዋል። እግሩን ከመጠን በላይ እያበጠ በመሄዱ ቁስሉ እየበሰበሰና እጅግ እየከረፋ ሄደ። ሕመሙ እጅግ የበረታ ስለነበር የሙሐመድ ጌታ ገደለኝ እያለ ሲጮህ ነፍሱ ወጣች። አምስተኛውና የመጨረሻው ተሳላቂ
አስወድ ኢብን አብድ ያጉዝ ነበር። እርሱም የነቢዩ ዘመድ ቢሆንም እጅግ የከፋ ጠላት ነበር። አስወድ ነቢዩን ሰለላሁ ዐለይሂ ወሰለም ባገኘ ቁጥር እንዲህ ይል ነበር፣ አንተ ሙሐመድ ዛሬ ከሰማይ ጋር ተነጋገርክ እንዴ? ዛሬስ ምን ወረደልህ? ይህ ንግግሩ በራእዩ ወይም በዋሕዩ ላይ ያለውን ንቀት የሚያሳይ ነበር። እንደ ቢላል፣ ሱመያና አማር ያሉ ደካማና ደሃ ሰሃቦች ባየ ጊዜ ጣቱን እየቀሰረ እነዚህ ናቸው የኪስራን ንግሥና የሚወርሱት እያለ ይሳለቅ ነበር። ጅብሪል ዓለይሂ ሰላም ወደ አስወድ ፊት ጠቆመ። ወዲያውኑ አስወድ ሰውነቱ ላይ የመርዘኛ ቁስል ምልክቶች መታየት ጀመሩ። ፊቱ ከመጠን በላይ ጠቆረ። መጥቆሩም በጣም አስፈሪ ከመሆኑ የተነሳ የገዛ ቤተሰቦቹ እንኳን ሊያውቁት አልቻሉ። ቤቱ ሲመጣ ቤተሰቦቹ ይህ ጥቁር ሰው ማን ነው ብለው በሩን ዘጉበት። ፊቱ ከመጠን በላይ የጠቆረና የበሰበሰ ሄደ። መልኩ በጣም ከመቀየሩ የተነሳ የገዛ ቤተሰቦቹ ሊያውቁት አልቻሉ። ወደ ቤቱ ሲመጣ ይህ ጥቁር ባሪያ ማን ነው ብለው በሩን ዘጉበት። እርሱም እኔ እኮ አባታችሁ ነኝ ቢልም በመልኩ መበላሸትና በሚወጣው ክፉ ሽታ ምክንያት ሊቀርቡት አልፈለጉም። ይህ በዱንያ ላይ የደረሰበት ትልቁ ውርደት ነበር። በሰውነቱ ውስጥ እሳት እንደነደደበት ይሰማው ነበር። ውሃ ቢጠጣም ጥማቱ አይቆረጥም። ምግብ ቢበላም ረሃቡ አይታገስም። ሙሐመድ የላከው መለኮታዊ ቅጣት እየገደለኝ ነው እያለ ይጮህ ነበር። በመጨረሻም ፊቱ ጠቁሮ ሰውነቱ አብጦና በሚያቅለሸልሽ ሽታ ተሞልቶ በረሃብና በጥማት ተቃጥሎ ሞተ። አስወድ በሰዎች መልክና ደረጃ ይሳለቅ ስለነበር አላህ ሱብሓነሁ ወተዓላ የገዛ መልኩን በማበላሸትና በቤተሰቦቹ ዘንድ እንኳን ተቀባይነት በማሳጣት ቀጣው። አስወድ የናቃቸው ደሃ ሰሃቦች በኋላ ላይ የዓለምን ግማሽ ሲገዙ፣ እርሱ ግን በውርደት ሞተ። አላህ ሱብሓነሁ ወተዓላ በቁርአን እንዳለው ዛሬ በትንሣኤ ቀን ግን እነዚያ ያመኑት በከሃዲዎቹ ላይ ይስቃሉ። እነዚህ 5 ሰዎች በቁረይሽ ዘንድ ከፍተኛ ተሰሚነት የነበራቸው በመሆኑ ሌሎች ሰዎች ወደ እስልምና እንዳይመጡ ትልቅ ጋሬጣ ሆነው ነበር። ለ3 ዓመታት የዘለቀው ስቃይ፣ መሳለቅና ግፍ እነሆ በእነዚህ 5 ሰዎች ሞት ተገታ። አላህ ሱብሓነሁ ወተዓላ እነዚህን 5 ሰዎች በአሰቃቂ ሁኔታ ካስወገደላቸው በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን በግልጽ እንዲወጡ አዘዛቸው። ከዚያም በሱረቱል ሂጅር ላይ በታዘዝክበት ነገር ግልጽ ሁን፣ ሰንጠቅ አድርገህ ተናገር፣ ከአጋሪዎቹም ራቅ፣ እኛ በተሳላቂዎቹ ላይ በርግጥ በቅተንሃልና። ሱረቱል ሂጅር ምዕራፍ 15። ይህ ድብቅ የስብከት ማብቂያና የይፋዊ ዳዕዋ መጀመሪያ ነበር። አላህ ሱብሓነሁ ወተዓላ ቃሉን ጠበቀ፣ ነቢዩንም ሰለላሁ ዐለይሂ ወሰለም ጠበቀ። ትዕቢተኞች ወደ አፈር ሲመለሱ፣ የእውነት ብርሃን ግን በይበልጥ ተደመቀ። እነዚህ ታሪኮች ለአላህ ሱብሓነሁ ወተዓላ ዲን እንቅፋት ለሆኑ ሁሉ የታሪክ ማስጠንቀቂያዎች ሆነው ቀሩ። በአላህ ሱብሓነሁ ወተዓላ ቃልና በመልእክተኛው ላይ የሚያሾፉ ሰዎች መጨረሻቸው ጥፋት ሆነ። አላህ ሱብሓነሁ ወተዓላ በመጨረሻም እንዲህ በማለት ነቢዩን ሰለላሁ ዐለይሂ ወሰለም አዘዛቸው፣ ጌታህንም በማመስገን አጥራ፣ አመስግን፣ ከሰጋጆቹም ሁን። እርግጠኛው ሞት እስኪመጣህ ድረስ ጌታህን ተገዛ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።